አሎ ወአለይኩም ሰላም። እንዴት ነህ? ደህና ነህ ወይ? ደህና ነኝ አልሐምዱሊላህ። እንዴት ነው? ሰላም ነው? አለሁ አልሐምዱሊላህ። አንተ እንዴት ነህ? ኧረ ተው ጠፋህ እኮ። ኧረ ምን ስንት ጊዜ ሆነ ከደወልክ? ጠፋህ። እንደው ዛሬ ብቅ ማለትህ ገርሞኛል እንጂ። አዎ በጣም ጠፍተሃል እኮ። አንዴ ወሬ ደረሰ እንዴ? ስንት ቀን ነው የሚቀረው? ሳምንት? አንተ ጎበዝ እኮ ነህ። ልክ ደግሞ ወሬ ደሞዜን ሲደርስ ማለት ነው አስታውሰህ ትደውላለህ። እኔ እንዳልጨናነቅ በማን ነው የምልክልህ? በየትኛው አካውንት ነው የምልከው? አካውንት አለ እኮ የባለፈው አካውንት። ታዲያ ምን ችግር አለው? በቃ ያው ሁሌ በምልክበት አካውንት አይደል እንዴ እልክልሃለሁ። ግን እኔ ምልህ ሁሌ እኮ አንተ የምትወደኝ ማለት ነው የወር ደመወዜን ሲደርስ እኮ ነው። እንደውም አስታውሰህ ነው በዛ ሰዓት ነው ደውለህ እወድሻለሁ ምናምን ብለህ የምትለኝ። አዎ አዎ። እሺ በቃ ያው በኋላ ማለት ነው ልክ ወሬ ሲደርስ አስታውሰኝ። እንደዚህ ደውለህ በዛ ሰዓት በቃ እንደ ልማድህ በዛ ሰዓት ደውልልኝ እሺ። ወሩ ሲመጣ እጠብቅሃለሁ። እሺ ቻው ቻው። ሰላም አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሰዓዳ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። እንዴት ነው ስራ? አሪፍ። እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። ያው ዛሬ ይሄ ትልቅ ትምህርት የሚሆን ነገር ነው እና እናንተ ለማስተማር ያክል ነው ይሄ ነገር በቪዲዮ የመጣሁት ማለት ነው። ያው የብዙ እህቶቻችን የሚያለቅሱት ብዙ እህቶቻችን ተሰዶ ሲኖሩ ብር የሚታፈስ ብር የሚያፍሱ ነገር ይመስላቸውና በጣም እንትን የሚሏቸው አገር ላይ እነሱ ቁጭ ብሎ የስደት ሀገር ብር በቃ የሚያልቅ ነገር ሲቀጥል ደግሞ ዝም ብሎ የሚመጣ ነገር የሚመስላቸው ብዙ ወንዶች ስላሉ የማስተማሪያ ያክል ነው አሁን ይሄ ነገር እንትን ያልኩት ማለት ነው። እና አንዷ ከዚህ በፊት ቆይተዋል የሆነች እህታችን ሰርታበት ነበር ቪዲዮ። እኔ በጣም ነበር የተመቸኝ እና በዚህ ቪዲዮ ለምን አልሰራበትም ብዬ ነው የመጣሁት ማለት ነው። እና በጣም አስተማሪ ነገር ነው። ለምን ብዙ እህቶቻችን አገር ላይ ፍቅረኛ ብለው የሚሉት ነገር ሊኖራቸው ይችላል። እንደዚህ አይነት ምክንያት ብራቸው እየላኩ ብዙ እህቶቻችን ብራቸው የሚበሉ ሴቶች አሉ። አሁን በተለይ ፌስቡክ ላይ እንዲሁም ደግሞ ቲክቶክ ላይ ሰሞኑ የሚለቀቁ በጣም ብዙ እህቶቻችን በዚህ እያለቀሱና በዚህ ደግሞ በጣም የሚሰሩ አሉ ማለት ነው። እና እኔ እንደ እህትነት ምክር መመክራችሁ ምንድን ነው፣ ሴቶች ለወንድ ልጅ ብር የምትሰጡ ሴቶች እውነቴ ነው የምላችሁ በጣም እኔ እንጃ አስተሳሰባችሁ እንዴት ነው ማለት። ያው እኔ ለወንድ ልጅ ብር አትስጡ ብዬ አልልም። ለምን አትስጡ ብዬ አልልም ብዬ የምላችሁ ምንድን ነው፣ ወንድ ይወስነዋል። ለምሳሌ አንድ ወንድ ለስራ ሊጠይቅ ይችላል። ያ ሰው ደግሞ ልደገፉ ልታበረታቱት ይገባል። ምክንያቱም ማንነቱ ስላወቃችሁት ማለት ነው። ግን ማንነቱ ብዙም ሳታውቁ ብዙም ሳትጠናኑ በትዳርም ብዙ ጊዜ እንኳን ቆይታችሁ እንትን ሳትሉ ዝም ብላችሁ ብራችሁ አውጥታችሁ የምትለቁ እህቶች በጣም እንጃ እንዴት ነው የምታስቡት ብዬ ለመግለጽ ይከብደኛል ማለት ነው። እና አሁን የሰራሁት ቪዲዮ ምንድን ነው፣ አንድ ወንዶች ማለት ነው አንዳንድ ወንዶች ምን ያስባሉ፣ ልክ ደሞዟን ልትቀበል የተወሰነ ሳምንታት ሲቀራት አንዳንድ ወንዶች ነው የተወሰነ ሳምንታት ሲቀራት ያ ብሯን እንግዲህ በወር ቆጥሮ ዛሬ ደሞዟ የምትቀበል ነው ብሎ የሆነ አለ አይደለም። አሁን ባሳየኋችሁ ቪዲዮ አንጻር የሚደውሉላቸው ብዙ ሴቶችን አሉ ማለት ነው። እና በእንደዚህ አይነት ሁኔታ የሚሸወዱ በእንደዚህ አይነት ሁኔታ ብራቸው ተበልቶ እንትን የሚሉ ሴቶች አሉ።
አሁን ሰሞኑ እንዳይታችሁ ከሆነ ቲክቶክ ላይ በጣም ሴቶች እያለቀሱ ነው። ሚዲያ ላይ ወጥቶ ብዙ ነገር እያወሩ ነው። ይህ ሁላ እስከሚደርስባችሁ ጊዜ ድረስ ለምን እናንተ ራሳችሁን አጠብቁም? ለምን እናንተ እንትን አትሉም? ገና ልክ ደሞዛቸው ሲደርስ ነው የሚደውሉላቸው። ፍቅራቸው ራሱ የሚገልጹላቸው ብራቸው ደሞዛቸው በሚመጣ ሰዓት ነው። እና እንደዚህ አይነት ወንድ እህቴ ለአንቺ እንደማይሆኑሽ ነው የምነግርሽ። እንደዚህ አይነት ወንድ ለአንቺ በቃ ማለት ብርሽ ነው የሚፈልገው እንጂ አንቺ ማንነትሽን የማይፈልግሽ ወንድ ነው የምነግርሽ እህቴ። እና በጣም አንደርስታንድ አድርጋችሁ እንትን የምትሉት ነገር ትኩረት የምታደርጉበት ነገር ነው ማለት ነው። እና አሁን ይህ ቪዲዮ አንዳንዶቻችሁ እውነት ወንድ ማውራና እውነት እንደዚህ ነገር ሊመስላችሁ ይችላል። እኔ እናንተ ለማስተማሪያ ያክል ነው። እና ብዙ እህቶች እንደዚህ እህቶች አሉ። እኔ ከቲክቶክ አይቼው ነው በዚህ መጥቼ እስኪ ቪዲዮ ልስራበት። እንደዚህ አይነት እህቶችም ዩቲዩብ ላይ አንዳንዶቹ የሚያዩት ሊኖሩ ይችላሉ በሚል ነው ለማስተማሪያ ያክል ነው የለቀኩት። እና ወንድ ልጅ አንቺን ለምሳሌ አንድ ወንድ ደግሞ ድሃ ነው፣ ምንም የለውም ድሃ ነው እና አያስተዳድረኝም ብሎ እንትን መናቅ ወይም ደግሞ እንትን ለማለት አይደለም። በወንድ አለ፣ በሴት ሴት አለ። አንዳንድ ወንዶች በጣም ትጉ፣ በጣም ለቤታቸው የሚያስቡ፣ ለቤታቸው የሚጨነቁ፣ ለልጆቻቸው የሚያስቡ፣ ለሚስቶቻቸው የሚያስቡ ብዙ ወንዶች አሉ። ለእንደዚህ አይነት ወንድ ለምሳሌ ሁሉም የደከመ ሁሉም እንትን ያለ አይሳካለትም። እንደዚህ ያልተሰካለት ወንድ ደግሞ ትኩረቱን አይታችሁ የስራ ያለውን ትጋት፣ የስራ ያለውን ፍላጎትና ለቤቱ ያለውን ሞራል አይታችሁ እንደዚህ አይነት ሰው ልደግፉትና ልታበረታቱት። ሌላው ቢቀር ባይኖራችሁ ልብሳችሁ አውልቃችሁ ስጡት ለእንደዚህ አይነት ሰው ማለት ነው። ግን አንዳንድ ወንዶች የሴትን ብር የጠበቁ ራሳቸው ብቻ የራሳቸው ኑሮ የሚኖሩ የዕለት ጉርሻቸውን የኖሩ አምሮ ለብሶ ምን ብሎ የሚወጡ ለእንደዚህ አይነት ወንዶች እናንተ ብር ምሰጡ፣ እናንተ ብር የሰጣችሁ ካላችሁ ምሰጧቸው እናንተ ካላችሁ ሳታውቁ ተበልታችሁ ሊሆን ይችላል። ግን ምሰጡ ሴቶች ካላችሁ በጣም እኔ ታሳዝኑኝ ያላችሁ። ማለት የሰው ልጅ አንዴ ሊጠቃ ይችላል፣ ሁለቴ ደግሞ መጠቃት የለበትም ብዬ ነው ማምነው በእንደዚህ አይነት ነገር ማለት ነው። እና ይሄ ለማስተማር ያክል ነው የመጣሁት ማለት ነው። እና ዩቲዩቤን ሼር አድርጉልኝ፣ ላይክ አድርጎ አበረታቱኝ። በምትችሉት አቅም ፌስቡክም ላይ ይሆን ኢሞዎችም ላይ ይሆን ለጓደኞቻችሁም ይሆን ሼር አድርጉት። እናንተ ሼር ስታደርጉት ደግሞ ቪዲዮዬን ቪው እንትን ይልልኛል ማለት ነው። በምትችሉት አቅም እንትን በሉ። እኔ ደግሞ ጥሩ ለእናንተ አስተማሪ ይሆናል፣ እናንተን ያበረታታል፣ እናንተን ይደግፋል ብዬ ያሰብኩት ነገር ደግሞ እናንተ ጋር ከማቅረብ ምንም ወደኋላ አይደለም በህይወቴ እስካለሁ ማለት ነው። ጉዞአችን ደግሞ አንድ ላይ ወደፊት እንቀጥላለን፣ ወደፊት እንጓዛለን። በጣም ለአላህ ብዬ እወዳችኋለሁ። ባላችሁበት ቦታ ሰላም እና ፍቅር፣ ደስታ አይለያችሁ እላለሁ። ኢትዮጵያ ሀገራችን አላህ ሰላም ያርግልን፣ ሰላሙን ያወርድልን። እኛም በሀገራችን በነፃነት እንደፈለግን ገብተን ወጥተን ሳንሳቀቅ በሰው ሀገር እስከ መቼ ድረስ ነው የምንኖረው? ደስተኛ ሆነን አገራችን ላይ መኖር እንፈልጋለን። በአሁን ጊዜ አገራችን ላይ ያለው ሁኔታ ደግሞ በጣም አሳሳቢ ነው እና እሱ ነገር ደግሞ ሌላም ቀን በቪዲዮ አመጣበት ይሆናል። አንድነታችን አላህ ያስፋልን፣ ፍቅራችን አላህ ይጨምርልን እና ባላችሁበት ቦታ ሰላም ሆኑልኝ። ሰላም አለይኩም ወራህመቱላህ ወበረካቱ።